Good afternoon, everyone. With respect to the ongoing major combat operations, እዚህ ጦርነት የገንዘብ ወጪ በየቀኑ እየጨመረ በመምጣቱ የፕሬዝዳንት ዶናልድ ትራምፕ አስተዳደር ወጪውን ለቀጠናው ሀገራት በተለይም ለባህረ ሰላጤው አረብ ሀገራት ለማስተላለፍ ፍላጎት እንዳለው በይፋ አስታውቋል። ይህ ውሳኔ ከ1990 እስከ 1991 የፋርስ ባህረ ሰላጤ ጦርነት ወቅት የነበረውን የታሪክ ሂደት የሚያስታውስ ቢሆንም አሁን ያለው ተጨባጭ ሁኔታ ግን ከመሰረቱ የተለየና ውስብስብ መሆኑን የፖለቲካ ተንታኞች እየገለጹ ይገኛሉ። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በትላንትናው ዕለት በሰጡት መግለጫ ፕሬዝዳንት ዶናልድ ትራምፕ የኢራንን ጦርነት ወጪ የአረብ ሀገራት እንዲሸፍኑ የመጠየቅ ከፍተኛ ፍላጎት እንዳላቸው አረጋግጠዋል። ሌቪት በሰጡት ማብራሪያ ፕሬዝዳንቱ አረብ ሀገራት የጦርነቱን ወጪ እንዲከፍሉ ጥሪ ለማቅረብ ፍላጎት ያላቸው ይመስለኛል። ይህ ሕሳቤ እርሳቸው ዘንድ ያለ መሆኑን አውቃለሁ። ወደፊትም በዚህ ዙሪያ ከእርሳቸው የበለጠ መስማታችሁ አይቀሬ ነው በማለትም ተናግረዋል። ይህ የቃል አቀባይዋ ንግግር የሚያሳየው ፕሬዝዳንት ዶናልድ ትራምፕ አሁንም አሜሪካ ትቅደም ወይም አሜሪካ ፈርስት የሚለውን መርሆ በመከተል የአሜሪካ ግብር ከፋዮች ለሌላ ሀገር ጦርነት ከፍተኛ ገንዘብ እንዳያወጡ ለማድረግ እያቀዱ መሆኑን ነው። ይህም ማለት አሜሪካ ለቀጠናው ደህንነት የምታደርገው ወታደራዊ ድጋፍ በነጻ የሚሰጥ ሳይሆን የአረብ ሀገራት ለራሳቸው ሕልውና ሲሉ በገንዘብ ሊደግፉት የሚገባ ተግባር ነው የሚል እምነት በዋይት ሃውስ ውስጥ መንገሱን ያሳያል። ለአሜሪካ ግብር ከፋዮች ይህ ውሳኔ ትልቅ ትርጉም እንዳለውም እየተነሳ ይገኛል።